ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ትዳር በምስራቅም በምዕራብም ባሉ ባህሎች ትልቅ ስፍራ አለው። ነገር ግን እኛ ኢትዮጵያውያን ዘንድ ትዳርን ጠብቆ ለማቆየት ትዕግስትና ይሉኝታ ትልቁን ድርሻ እንደሚይዙ ይታመናል። ሆኖም ግን በትዳር ውስጥ ፍቅርን እና ደስታን የሚያጸናው፣ ህብረትን የሚያጠናክረው ትልቁ ምስጢር ወሲባዊ ግንኙነት ወይም ሴክስ መሆኑን እናውቃለን። ባህላችን ነውር ነው በሚል መጋረጃ የሸፈነው ይህ የትዳር ምሰሶ ዛሬ በምስጢር ለሚፈርሱ በርካታ ትዳሮች ምክንያት እየሆነ ነው። ዛሬ በዚህ ቪዲዮ በትዳር ውስጥ ፍላጎትን በግልጽ የመናገር ጥበብን፣ ፍላጎትን በምልክት መግለጽና ማወቅ መቻል እንዴት ትዳርን ይታደጋል የሚለውን በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በእኛ ማህበረሰብ ውስጥ ሴት ልጅ ፍላጎቷን በግልጽ ከተናገረች ባለጌ ወይም ደግሞ ያላደገች የመባል ፍርሃት አለባት። ወንዱም ቢሆን የባለቤቱን ስሜት ጠይቆ ከማወቅ ይልቅ እሷ ምን ታውቃለች በሚል የራሱን ፍላጎት ብቻ አስቀድሞ የመጨረስ ዝንባሌ ሊኖረው ይችላል። ነገር ግን በትዳር ውስጥ ወሲብ የጋራ ደስታ እንጂ የአንድ ወገን ግዴታ አይደለም። ይህ ይሉኝታና አለመነጋገር በትዳር ውስጥ ወሲባዊ ቅዝቃዜ ይፈጥራል። ፍላጎትን አለመናገር በትዳር ውስጥ መነጫነጭን፣ መራራቅንና አልፎ ተርፎም አለማመንን ወይም አለመተማመንን ይወልዳል። ስለዚህ መፍትሄው ምንድን ነው? የመጀመሪያውና ዋናው መፍትሄ ፍላጎትን በግልጽ መነጋገር ነው። ይህ ሲባል ግን በመኝታ ሰዓት ወይም ግንኙነት እየተደረገ ባለበት ቅጽበት መሆን የለበትም። ሁለተኛ፣ ጊዜ መምረጥ። ሁለታችሁም ዘና ባላችሁበት ሰዓት፣ ለምሳሌ ቡና እየጠጣችሁ ወይም ወጣ ብላችሁ በምትዝናኑበት ጊዜ ስለዚህ ጉዳይ ማውራት ይቻላል። ሶስተኛ፣ አገላለጽን ማሳመር። ይህን አታደርግልኝም ወይም አታውቂበትም ብሎ በትችት ከመጀመር ይልቅ ይህንን ብታደርግልኝ ይበልጥ ደስ ይለኛል፣ የዛሬው ግንኙነታችን በጣም ልዩ ነበር በማለት ማበረታታትና ፍላጎትን ማሳወቅ ይገባል። የሴቶች ሚና፣ በተለይ ለሴቶች ፍላጎትን መናገር ባለጌነት ሳይሆን የትዳር አጋርሽን እንደምትወጂውና ከእርሱ ጋር ደስተኛ መሆን እንደምትፈልጊ ማሳያ መሆኑን መረዳት አለብሽ። ፍላጎትን በምን ምልክት መግለጽና ማሳወቅ እንችላለን? እንዲሁም ማወቅስ እንዴት እንችላለን የሚለውን እንይ። ሁልጊዜ ፍላጎትን በቃላት መናገር ላይመች ይችላል። እዚህ ጋር ነው እንግዲህ የምልክት ጥበብ የሚመጣው። በተለይ በባህላችን ሴቶች ፍላጎታቸውን በምልክት መግለጽ ይቀላቸዋል። ወንዶች ደግሞ እነዚህን ምልክቶች የመረዳት ራዳር ሊኖራቸው ይገባል ማለት ነው። አንደኛውና የመጀመሪያው የአይን ንክኪ ነው። የአይን ንክኪና ፈገግታ የተለመደው ሳይሆን ረዘም ያለ ትርጉም ያዘለ የአይን ንክኪና ለየት ያለ ፈገግታ የመጀመሪያው ፍላጎትን የመጠቀሚያ ወይም የመጠቆሚያ መንገድ ነው ማለት ነው። ሁለተኛ፣ የአካል ንክኪ ከቤት ሲወጣ ወይም ሲገባ ረዘም ላለ ጊዜ ማቀፍ፣ ትከሻን ማሸት፣ እጅን ጨበጥ ማድረግ ወይም ፀጉርን ማሻሸት። እነዚህ ድርጊቶች እፈልግሃለሁ ወይም እፈልግሻለሁ የሚሉ የሰውነት ቋንቋዎች ናቸው። ሶስተኛውና ዋነኛው የአለባበስና የሽቶ ምርጫ። የትዳር አጋርዎ በተለየ ሁኔታ ተኳኩላ ወይም ተኳኩሎ እሱ የሚወደውን አይነት ልብስ ለብሳ ወይም ልዩ ሽቶ ተቀብታ ከተገኘች፣ እንዲሁም ወንዱም ራሱን አጽድቶና አምሮበት ከተገኘ ይሄ ትልቅ የወሲባዊ ዝግጁነት ምልክት ነው። አራተኛ፣ የቤት ውስጥ ሁኔታን ማስተካከል። መብራቱን ፈዘዝ ማድረግ ወይም ልጆችን ቀድሞ ማስተኛት ራሱ የፍላጎት መኖር ትልቅ ማሳያ ነው። ምልክቶችን እንዴት እንወቅ የሚለውን ስናይ ብዙ ወንዶች ምልክት አይገባኝም ይላሉ። ምልክት እንዲገባን ግን ለትዳር አጋራችን ትኩረት መስጠት አለብን። የደከማት መስሎን የምናልፋቸው ብዙ ምልክቶች የፍላጎት መግለጫ ሊሆኑ ይችላሉ። ባለቤቶ እነዚህን ምልክቶች ሲያሳዩት ወይም ስታሳይህ ወይም ሲያሳይሽ ወዲያውኑ በክሎዚንግ ወይም መልካም ምላሽ መቀበል ያስፈልጋል። ምልክትን አለማወቅ ወይም ችላ ማለት አልፈለገኝም የሚል ስሜት
ስለሚፈጠር ለቀጣይ ግንኙነት ትልቅ እንቅፋት ይሆናል ማለት ነው። ውድ ተመልካቾቼ ወሲብ በትዳር ውስጥ ደስታን መፍጠሪያ ብቻ ሳይሆን ትዳርን ከተለያዩ ማዕበሎች መጠበቂያ ጋሻም ጭምር ነው። በባህላችን ያሉትን መልካም እሴቶች ይዘን ነገር ግን ለትዳራችን መፍረስ ምክንያት የሚሆኑትን የአልጋ ላይ ይሉኝታዎችን ማስወገድ አለብን። ፍላጎታችሁን በግልጽ ተነጋገሩ። የሰውነት ምልክቶችን አንብቡ። በትዳራችሁ ላይ ደስታን ፍጠሩ። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በትዳር ውስጥ ፍላጎትን በግልጽ ማውራት ላይ የእናንተ አስተያየትስ ምንድን ነው? ከታች በኮሜንት መስጫው ላይ አጋሩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ፍቅር ለትዳራችሁ፣ ሰላም ለቤታችሁ ይሁን። ቻው፣ መልካም ጊዜ።